ሁሉም ሰው ሀብታም መሆን ይፈልጋል። እናንተም ያንን ሀብት ለማምጣት ፍላጎቱ አላችሁ። ትላልቅ የሚባሉ ህልሞች አስቀምጣችሁ እየተጓዛችሁ ነው። ወደፊት የምታስቡት ህይወት ውብና ጥሩ የሚባል እንዲሆን ትመኛላችሁ። የሆነ ድሪም የምታደርጉት ላይፍ አለ እና እሱን መኖርም ትፈልጋላችሁ። ነገር ግን እዚህ ጋር አንድ ችግር ያጋጥማችኋል። ልክ እየመሰላችሁ ያለማቋረጥ የምትሰሩት ስህተት አለ። እናንተ ልክ ነኝ ብላችሁ ነው ስራችሁን በሚገባ እየሰራችሁ ያላችሁት። ነገር ግን ብዙ ሰዎች ወደ ኋላ የሚቀሩት በድክመታቸው ወይም ጠንክረው ባለመስራታቸው ሳይሆን ባለማቋረጥ በሚያጠፉት ስህተት ነው ይለናል ማርክ ቲልበሪ። ብሪቲሽ ዳድ ኦፍ ፋይናንስ ይሉታል። እንግሊዛዊ ስራ ፈጣሪ፣ ሚሊዮነር እንዲሁም ዩቲዩበር ማርክ ቲልበሪ እንዲህ ይለናል። ሀብት ለመገንባት ከልብ ከፈለጋችሁ እነዚህን 7 ገዳይ ስህተቶች ማስወገድ ይኖርባችኋል። ምክንያቱም ከነዚህ ውስጥ አንዱ ብቻውን እንኳን ለዘላለም ድሃ አድርጎ የማቆየት አቅም አለው ይላል። በመጀመሪያ ከዛሬ ጀምሮ ልታስወግዱት የሚገባ ነገር ለገንዘብ ብቻ መስራትን ማቆም አለባችሁ። እስኪ 2 የተለያዩ መንገዶችን እንመልከት። የመጀመሪያው መንገድ ፓዝ ኤ ብለን እንውሰደው። እዚህኛው ፓዝ ላይ አሰልቺ ግን ጥሩ ደሞዝ የሚያስገኝ ስራ አገኛችሁ እንበል። በመጀመሪያ ደረጃ ልክ እንደ ማንኛውም ገንዘብ እንደሚፈልግ ሰው ስራው ጥሩ ገንዘብ ስለሚገኝበት ጥሩ ስሜት ይሰማችኋል። ገንዘብ እያጠራቀማችሁ ነው። ጓደኞቻችሁም በጥሩ ሁኔታ እየሰራችሁ እንደሆነ ይነግሯችኋል። ቤተሰቦቻችሁም ኩራት ይሰማችኋል። ግን ከጊዜ በኋላ ገበያችሁ ማደግ ያቆማል። ሲሊንግ የሚባለው ቦታ ላይ ትደርሳላችሁ። ሁለተኛው መንገድ ደግሞ ፓዝ ቢ ይባላል። እዚህ ደግሞ በተቃራኒው አስቸጋሪና አነስተኛ ደሞዝ የሚከፈልበትን ስራ ታገኛላችሁ እንበል። መጀመሪያ ላይ ገንዘብ የሚባል ነገር ሩቅ ይሆንባችኋል። መሰረታዊ የሚባሉ ነገሮችን እንኳን ለመክፈል ትቸገራላችሁ። ጓደኞቻችሁ ወደ ኋላ እየቀራችሁ እንደሆነ ያስባሉ። ቤተሰቦቻችሁም ውሳኔያችሁን ላይደግፉ ይችላሉ። ታዲያ ግን እዚህ ጋር በዚሁ ወጥራችሁ ስትሰሩና ስትቀጥሉ ችሎታችሁን ወይም ክህሎታችሁን እያዳበራችሁ ትመጣላችሁ። ተጨማሪ እድሎች ይመጣሉ። ከዛ በፊት ከነበራችሁ በላይ ገንዘብ እርን የማድረግ አቅማችሁ ከፍ እያለ ይመጣል ማለት ነው። ታዲያ እዚህ ጋር የሁለቱን ልዩነት እንመልከት። ፓዝ ኤ ትኩረቱ ገንዘብ ላይ ብቻ ነው። ፓዝ ቢ ግን የሚያተኩረው በክህሎቶች ወይም ስኪልና ኢኩዊቲ ላይ ነው። ኢኩዊቲ ምንድነው ካላችሁኝ የሆነ ገቢ የሚያስገኝ ነገር ኦን እንደማድረግ ነው። ለምሳሌ እንደ ቢዝነስ፣ ፕሮጀክት ወይም ኢንቨስትመንት ባለቤት መሆን ማለት ነው። ስለዚህ የምትፈልጉትን ክህሎት ከያዛችሁ በኋላ የራሳችሁን ቢዝነስ ለመመስረት መንገዱ ቀላል ይሆንላችኋል ማለት ነው። አንዳንድ የማውቃቸው ራሳቸውን ያበለጸጉ ሚሊዮነሮች ሀብታቸውን የገነቡት በእነዚህ 2 ነገሮች ላይ ነው፣ ስኪል ኤንድ ኢኩዊቲ። ማርክ ቲልበሪ እንዲህ ይላል፣ እኔ ትምህርቴን ያቋረጥኩት በ16 ዓመቴ ነበር። ያኔ ምንም አይነት የትምህርት ማስረጃ ወይም ሰርቲፊኬት ባልነበረኝ ሰዓት ያንን ትክክለኛ ምርጫ ማድረግ ነበረብኝ። የተሻለ ክፍያ የሚያስገኙ አማራጮችን ትቼ የአናጺ ረዳት ለመሆን መረጥኩ። ክፍያው በጣም አስከፊ ነበር። በኋላ ግን ያገኘሁት ችሎታ በዋጋ የማይተመን ነበር። ቆይቶ በአስቸጋሪ አለቃዬ ምክንያት ስራውን ብተወውም ዛሬ ድረስ ግሎባል ብራንድ ኦፍ አርሲ ፕሌንስ ተቋም ውስጥ ራን ለማድረግ የምጠቀመው ያን ያገኘሁትን ትምህርት ወይም ክህሎት ነው። ታዲያ ትልቁ ነጥብ ያለው እዚህ ጋር ነው። ትላልቅ ዋጋ ያላቸውን ክህሎቶች ወይም ስኪል ስትገነቡ የራሳችሁ ትልቁ ሀብት ራሳችሁ ትሆናላችሁ ማለት ነው። የራሳችሁን ቦዲጋርድ በራሳችሁ ማካሄድ እንደማለት ነው። እያንዳንዱ አዲስ ስራ ወይም ቻሌንጅ ለህይወት የምትጠቀሙበት ሌላ ተጨማሪ ስኪል እየጨመረላችሁ ነው የሚሄደው። አሁን ባለንበት ዓለም ውስጥ ዲጂታል ስኪሎችን ብትለምዱ ጥሩ ነው ብዬ አስባለሁ። ኮንተንት ክሬት ማድረግ፣ ቪዲዮ ኤዲቲንግ፣ ኮዲንግ የመሳሰሉትና ሌሎችም። እነዚህ ከፍተኛ ገቢ ከሚያስገኙ ክህሎቶች ውስጥ ናቸው። እናም ብዙ ሰው በእነዚህ ነገሮች ላይ ቢሰማራም ያን ያህል አሳማኝ ክህሎት ያላቸው ጥቂቶች ብቻ ናቸው። 90% የሚሆኑት በጣም ጎበዝ አይደሉም። ይህም ማለት ኮምፒቲሽኑ ከባድ ይመስላል እንጂ እንደሚታየው አይደለም። ስለዚህ ዶንት ወርክ ጀስት ፎር መኒ፣ ወርክ ፎር ስኪልስ ኤንድ ኦፖርቹኒቲስ። የሚሊዮነርነትን ስኬት የምትገነቡት በዚህ መንገድ ነው። ሁለተኛው መራቅ ያለባችሁ ነገር የቅንጦት አኗኗርን ቀድሞ መግዛት የሚባለውን ነው። አቮይድ ባይንግ ሌክዠሪ ላይፍስታይል early። ይህንን አስቡት እስኪ። እጅግ በጣም ውድ የሚባለውን መኪና ይዛችሁ ዱባይ ውስጥ እያሽከረከራችሁ ውድ የሚባለው ምግብ ቤት ወይም ሬስቶራንት ገብታችሁ 400 ወይም $500 የሚያወጣ ምግብ አዛችሁ እየበላችሁ ስትዝናኑ ሐሴት ይሰጣል አይደል? የሆነ ሰው እንደዚህ ሲያደርግ ብታዩ ያለምንም ጥርጥር ስኬታማ ነው ብላችሁ ትደመድማላችሁ። ነገር ግን ማርክ ቲልበሪ እውነታው እንደዛ አይደለም ይለናል።
እንደዚህ አይነት ላይፍ ስታይል ያላቸው አብዛኞቹ ሰዎች በትክክል ሀብታም አይደሉም። ሀብታም መምሰል ቻሉ እንጂ ሀብታም አይደሉም ይለናል። ብዙ ሰዎች አፎርድ ማድረግ የማይችሉትን መኪና ይገዛሉ። ለመክፈል የሚቸገሩበትን የብድር ካርዶች ተጠቅመው ለጉዞ ይሄዳሉ። ከዛም በውድ ምግብ ቤቶች ይመገባሉ። ይህ ሁሉ እየሆነ ያለው ግን ማለቂያ የሌለው ዕዳ ውስጥ በመግባት ሊሆን ይችላል። በተለይ በሶሻል ሚዲያ ላይ ሌሎችን ኢምፕረስ ማድረግና ማስደመም በጣም ቀላል ነገር ነው። ነገር ግን ይህ እውነተኛ ሀብትን አይገነባም። አሁን እናንተ ይህንን ላይፍ ስታይል ስትመለከቱ ሁሉም ሰው ከኔ የተሻለ ነው ብላችሁ እንድታስቡ ያደርጋችኋል። ነገር ግን አብዛኛው ነገር የሚያብረቀርቅና ድጋሚ ላይገኝ የሚችል ነገር ነው። ጥናቶች እንደሚያሳዩት ከሆነ 37% የሚሆኑት አሜሪካውያን ድንገተኛ ወጪዎችን ለመሸፈን $400 በላይ የማውጣት አቅም የላቸውም። 39% የሚሆኑት ደግሞ መደበኛ ሂሳቦችን ብቻ ስለመክፈል ይጨነቃሉ። ማጆሪቲው ወይም አብዛኛው ወይም 60% የሚሆነው ደግሞ በጭራሽ አዲስ መኪና ስለመግዛት አያስቡ። ታዲያ እዚህ ጋር ማርክ ቲልበሪ ምንድነው ሊነግረን የፈለገው ካላችሁኝ፣ ሀብት የመገንባት ፍላጎቱ ካላችሁ እንደ ንጉስ መኖርን እየፈለጋችሁ በተመሳሳይ ሁኔታ ደግሞ ገንዘብ ማሳደግ በፍጹም አትችሉም ይለናል። በሚያብረቀርቁ መኪናዎች፣ በፋሽን ልብሶች እያብለጨለጫችሁና ውድ ሬስቶራንት እየገባችሁ በመዝናናት የምታወጡትን ገንዘባችሁን እጥፍ አድርገው የሚመልሱላችሁ ንብረቶች ላይ ኢንቨስት አድርጉት። ለምሳሌ አክሲዮኖችን መግዛት ትችላላችሁ። ክሪፕቶ ወይም ሪል ስቴት እና ሌሎች የንግድ ስራዎች ላይ ኢንቨስት ማድረግ ትችላላችሁ። እነዚህ ዋጋቸው በየጊዜው እያደጉ የሚሄዱ ነገሮች ናቸው። ከዛም ትክክለኛና እውነተኛ ሀብት መገንባት ስትችሉ በቅንጦት ነገሮች ለመደሰት የሚያስችል ነፃነት ይሰጣችኋል ማለት ነው። ሶስተኛው ማቆም ያለባችሁ ነገር ሁሉንም ነገር ብቻችሁን ለመስራት መሞከር የለባችሁም። Avoid trying to do everything yourself። አንድ ሰው በሚሰራው ነገር ጎበዝ ሊሆን ይችላል። ነገር ግን ምንም ያህል ጎበዝ ቢሆን፣ ምንም ያህል ጠንካራ ቢሆን በጋራ ሆነው ከሚሰሩ ሰዎች ጋር ፈጽሞ ሊወዳደር አይችልም። በስፖርትም ሆነ በቢዝነስ ዓለም ትልቅ ስኬት ያመጡ ሰዎችን ብትመለከቱ ወይም አመጣጣቸውን በጥልቀት ብታዩ ሁሉም በሚባል ደረጃ አጋዥ እንደነበራቸው ወይም የሆነ የግሩፕ ስራ እንደሰሩ ትረዳላችሁ። ለምሳሌ ወደ ቢዝነሱ ዓለም መተን ኤለን መስክን ብናይ ማንም እንዲሁ በውጫዊ አይቶ ብቻውን ሁሉንም ነገር ያሳካ እጅግ በጣም ጎበዝ ኢንተርፕረነር ነው ብሎ ሊደመድም ይችላል። ነገር ግን እውነታው ሲታይ እንደዛ አይደለም። ፔፓልን ብንወስድ ለምሳሌ አብዛኛው ሼር የሱ ቢሆንም እንኳን ፔፓልን ከጀመሩት ቡድን አባላት ውስጥ አንዱ ነበር። ስለዚህ ፔፓል በጋራ የተገነባ ነበር ማለት ነው። ከዛ ኢቤይ የሚባል ተቋም ፔፓልን በ2002 ዓመተ ምህረት በ1.5 ቢሊዮን ዶላር ሲገዛ እነዚህ አዲስ ሀብታም የሆኑ የቴክኖሎጂ ባለሙያዎች እንደ ቫይረስ በኢንዱስትሪው ውስጥ ተሰራጩ። አሁን ደግሞ የፔፓል ማፊያ በመባል ይታወቃሉ። ምክንያቱም በጣም ኃይለኛ ቡድን መስርተዋል። ፔፓልን ከለቀቁ በኋላ እንደ ዩቲዩብ፣ የልፕ፣ ሊንክድን እና ስፔስ ኤክስ የመሳሰሉ ብዙ የተሳካላቸው ኩባንያዎችን ማቋቋም ችለዋል። እናም እነዚህ ባለ ሀብቶች እርስ በርሳቸው ተረዳዱ፣ በየፕሮጀክቶቻቸው ላይ ኢንቨስት አደረጉ፣ ከዛም አብረው ማደጉ ማለት ነው። ታዲያ ማርክ ሊለን የፈለገው ትልቅ ካምፓኒም ሆነ አነስ ያለች የጎንዮሽ ንግድ ስራ መገንባት ከፈለጋችሁ ሁሉንም ነገር ብቻችሁን ለመስራት መሞከር የለባችሁም። ሁሉንም ነገር ብቻችሁን ከማድረግ ይልቅ ኃላፊነቶችን በማስተላለፍ ወይም ዴሊጌት በማድረግ ወይም በነገሩ ላይ ከናንተ የተሻሉ ሰዎችን እርዳታ በመጠየቅ በፍጥነት ማደግና ከመጠን በላይ ከመልፋት መዳን ትችላላችሁ ይለናል። ለምሳሌ አሁን ካላችሁበት ስራ በተጨማሪ ሌላ ስራ መጀመር ፈለጋችሁ፣ እሱም ዲጂታል ማርኬቲንግ ነው እንበል። ስራውን ለመስራት የግድ በትንሹ ኤዲተር ያስፈልጋችኋል፣ የግራፊክስ ባለሙያ ያስፈልጋችኋል፣ የፋይናንስ ባለሙያም ያስፈልጋችኋል። እነዚህን ሁሉ ሰዎች በማፈላለግ የግድ አብራችሁ መስራት ይኖርባችኋል። ነገር ግን ብቻዬን ማድረግ አለብኝ ብላችሁ ብትነሱ ሳምንታት ወይም ወር ያህል ስራው ላይ አትቆዩም። ሁሉንም ነገር ብቻችሁን ለመስራት መሞከር ብዙ ነገሮችን ማዘግየት ወይም ማቆም ነው መጨረሻው። እንደ ኤለን መስክና የፔፓል ማፊያ የመሳሰሉ ትላልቅ ስኬቶች እንኳን የቡድን ስራ ታላቅነትን ያረጋግጣሉ። ስለዚህ ትክክለኛ ሰዎችን ፈልጉ፣ ችሎታቸውን ተጠቀሙ። እናንተ መስራት በምትችሉት ነገር ላይ ብቻ ማስተር በማድረግ የተሻለ ነገር ለመስራት ሞክሩ። ማርክ ቲልበሪ በአራተኛ ደረጃ ሊነግረን የፈለገው avoid having too many inputs፣ ራሳችሁን ከልክ በላይ በአማራጮች አትሙሉት ለማለት ነው። አእምሯችሁ ሚሊዮን ወደሚሆኑ አቅጣጫዎች እየሄደ እያስቸገራችሁ ይሆናል። ማለትም አንዴ ስለ ሳይድ ሃስል ወይም አሁን ካላችሁበት ስራ ጎን ለጎን መስራት ስላለባችሁ ነገር፣ ስለ ስራ ምርጫችሁ፣ ስላሰባችሁት ፕሮጀክት ወዘተ ሊሆን ይችላል።
ቀን በቀን የሚያስጨንቃችሁ ነገር አለ። ከዛም ደግሞ ሁሉም ሰው ማድረግ ስላለባችሁ ነገር የራሱን አስተያየት ይሰጣችኋል። አንዳንዶቹ ዶክተር ሁኑ ይሏቸዋል፣ ሌሎቹ ደግሞ ቢዝነስ ጀምሩ ይላሉ። የቤተሰብ ቢዝነስ ስላለ እሱን ተቀላቀሉ የሚሉም አይጠፉም። የተረጋጋ ስራ ይኑራችሁ፣ ቤተሰብ መስርቱ፣ ወዘተ እያሉ ምክራቸውን ይቀጥላሉ። አንዳንዶቹ በቅንነት ይመክሯቸዋል፣ ሌሎቹ ደግሞ እንዲሁ ዝም ካሉ በጉዳዩ ላይ በቂ እውቀት እንደሌላቸው ሊታወቅባቸው ስለሆነ ዝም ብለው የራሳቸውን ነገር ማዋጣት ስለሚፈልጉ ሊመክሯችሁ ይፈልጋሉ። ታዲያ በጣም ብዙ አማራጮች ሲኖሯችሁ አእምሯችሁ መጨናነቅ ይጀምራል። የስነ ልቦና ባለሙያዎች ይህንን ኮግኒቲቭ ኦቨርሎድ ብለው ይጠሩታል። ይህ ማለት አእምሯችሁ ሁሉንም መረጃ ፕሮሰስ ማድረግ ሲያቅተው ውሳኔ ለመወሰን ይቸገራል ማለት ነው። ታዲያ መፍትሄው ምንድነው ካላችሁ ስታርት ዊዝ ዘ ኤንድ ኢን ማይንድ ይለናል ማርክ። በመጨረሻው ግባችሁ ላይ ብቻ በማሰብ ጀምሩ ማለት ነው። በትክክል ምን እንደምትፈልጉ ባታውቁም እንኳን በህይወታችሁ ማሳካት የምትፈልጉት ምኞት ወይም ግብ ሊኖራችሁ ይገባል። ከዛም ወደዛ ግብ ሊያሻግሯችሁ የሚችሉትን ብቻ ፊልተር እያደረጋችሁ ግባቶቻችሁን ወይም ከሰዎች ሊመጡ የሚችሉትን ምክሮች መውሰድ ትችላላችሁ። በትክክል ግባችሁ እንድታሳኩ የሚረዳችሁን ምክር ብቻ። ባለሙያ ካልሆኑ ሰዎች ወይም ማውራት ስላለባቸው ብቻ የነገሯችሁን አስተያየት ኢግኖር ማድረግ አለባችሁ። ታዲያ በምትኩ በትክክል አማካሪ ከሆኑ ባለሙያዎች፣ በእናንተ ዘርፍ ውስጥ የሚገኙና ስኬት ላይ ከደረሱ ሰዎች ወይም ታማኝ ከሆኑ ኤዱኬሽናል ሪሶርስስ ላይ በማተኮር ሊጠቅማችሁ የሚችልና ወደ ግባችሁ ሊያደርሳችሁ የሚችል ነገር ታገኛላችሁ። አንዳንዴ ዝም ብላችሁ የሚመጡላችሁ ነገሮች ወደ ውስጣችሁ እያስገባችሁ የምታብሰለስሉ ከሆነ አእምሯችሁ እየደከመ ይሄዳል። ምናልባትም ምስታክ የሆናችሁ መስሎ ይሰማችኋል። ትክክለኛ ውሳኔ ለማድረግም ትቸገራላችሁ። በዚህ ምክንያት አንዳንድ ሰዎች ሰነፍ እንደሆናችሁ ሊሰማቸው ይችላል። ሰዎች ለእናንተ ያላቸው አመለካከት እያነሰ ይመጣና ሳትፈልጉ ወደ ተሳሳተ ህይወት መስመር ሊወስዳችሁ ይችላል። ነገር ግን ይሄ ስንፍና ወይም ምንም ነገር አለማወቅ ሳይሆን አእምሯችሁ ከመጠን በላይ የተጨናነቀ ስለሆነና የትኛውን ነገር መውሰድ እንዳለበት መወሰን ስለተቸገረ ብቻ ነው። ስለዚህ ትክክለኛ በሆኑ ግብዓቶች ላይ ብቻ በማተኮር የአእምሮ መጨናነቅን በመቀነስ የተሻሉ ውሳኔዎችን ማድረግ አስፈላጊ ነው። እናም በግልጽነትና በራስ መተማመን ወደ ግባችሁ ትቀርባላችሁ ማለት ነው። አምስተኛው ህግ አቮይድ ቢንግ ኢጎ ድሪቨን፣ የትዕቢትና እኔ ብቻ አዋቂ መንፈስ ካለባችሁ አስወግዱት ይለናል ማርክ። አንዳንድ በተፈጥሯቸው ኢጎ የሚያስቸግራቸው ሰዎች አሉ። በእርግጥ መጠኑ ይለያይ እንጂ ኢጎ ሁሉም ሰው ጋር የሚያንዣብብ ነገር ነው። ትዕቢት ወይም ሁሉንም ማውቃለሁ ባይ የሚል ትርጉም መስጠት እንችላለን። ይሄ ችግር በከፍተኛ ደረጃ የሚያጠቃቸው ሰዎች ይህንን ቪዲዮ እንኳን ጨርሰው ለማየት ይቸገራሉ። ሁሉንም ነገር አስቀድመው እንደሚያውቁ ነው የሚያስቡት። ነገር ግን እንደነዚህ አይነት ሰዎች ህይወታቸውን ሊለውጡ የሚችሉ እድሎችን ወይም ኦፖርቹኒቲዎችን ማየት አይችሉም። የያዛቸው ኢጎ በራሱ እንዲያዩ አይፈቅድላቸውም። ብዙውን ጊዜ በትልቁ ፒክቸር ያደርጋሉ። ትኩረታቸው እጅግ በጣም ትልቅ ግብ ላይ ነው። ማወቅ የማይችሉት ነገር ያለ ስለማይመስላቸው በተመሳሳይ ማሳካት የማይችሉት ነገርም ያለ አይመስላቸውም። የፍጻሜውን ግብ ያለማቋረጥ በትልቁ ያልማሉ። ይህ ውጤታማ ሊመስል ይችላል፣ ግን አደገኛ ወጥመድ ነው። ሁልጊዜ በጣም ሩቅ ሲመለከቱ ወደ እውነተኛ ስኬት የሚወስዱ ትናንሽ ግን ወሳኝ እርምጃዎችን ችላ ይላሉ። በትንሹ መስራትና መጀመር ያለባቸው ነገር ያለ አይመስላቸውም። እዚህ ዓለም ላይ ስኬታማ የሚባሉ ሰዎች ትክክል የሆኑ ሰዎች ሳይሆኑ ከትናንሽ ነገሮች ጀምሮ በመሞከር በጣም ብዙ ጊዜ ሽንፈትን ያዩ ግን ተስፋ ያልቆረጡ ሰዎች ናቸው። በጣም ትዕቢተኛ ስትሆኑ ከሌሎች በተለይም ከናንተ የበለጠ ከሚያውቁ ሰዎች ምክር እንደማትፈልጉ ማመን ትጀምራላችሁ። አሁን እናንተ እየሞከራችሁ ባላችሁበት ነገር ላይ በተመሳሳይ ቀድመው በዛ ጆርኒ ያለፉ ሰዎችን ለማክበር ትቸገራላችሁ። ነገር ግን እውነቱ ይሄው ነው። እውነተኛ ሀብት በራስ መተማመን ወይም ለሁሉም ነገርን ያውቃለሁ ማለት ብቻ አይደለም። መማርን የመቀጠል ሁሉንም ነገር እንደማታውቁ የመረዳት ትህትናን ስለመያዝ ነው። እናም እውነተኛ እድገት የሚኖረው እዚያ ላይ ነው። በተማራችሁ ቁጥር ምን ያህል እንደማታውቁ የበለጠ ትገነዘባላችሁ። ጸሐፊያን ይህንን ዘ አይስበርግ ፕሪንሲፕል ብለው ይጠሩታል። የምታውቁት ነገር የበረዶውን ግግር ጫፍ ብቻ ነው። ትልቁ የእውቀት ክፍል የሚገኘው ከሚታየው በስተጀርባ ወይም ከገጽታው በታች ነው። ትኩረት ሊሰጠው የሚገባውም ይህ ነው። ነገር ግን ኢጎ ካለ ከበስተጀርባ ወይም ከውስጥ የሚገኘውን ትልቁን ነገር እንዳታዩ ይከለክላችኋል ማለት ነው። ስድስተኛው ማቆም ያለባችሁ ነገር ፓሲንግ ዘ ብሌም ነው። ሌሎችን መውቀስ ማቆም አለባችሁ። ማርክ ቲልበሪ አንድ በጣም የምወደው የቻይና አባባል አለ ይለናል።
The man who blames others has a long way to go. The man who blames himself is halfway there, but the man who blames no one has already arrived. ሌሎችን የሚወቅስ ሰው ለመድረስ ብዙ ርቀት ይኖረዋል። ራሱን ብቻ የሚወቅስ ሰው የመንገዱን ግማሽ አድርጓል። ማንንም የማይወቅስ ግን ያሰበበት ቦታ ኦልሬዲ ደርሷል ይለናል። አሁን እስኪ በህይወታችሁ ከነዚህ ሁለት ነገሮች ውስጥ ለምርጫ ቢቀርቡላችሁ የትኛውን አንስታችሁ ትጠቀማላችሁ? አንደኛው አጉሊ መነጽር ነው፣ ሁለተኛው ደግሞ መስታወት። ምናልባት አጉሊ መነጽሩን ካነሳችሁና ከመረጣችሁ ትኩረታችሁ ራሳችሁ ላይ ሳይሆን በሌሎች ላይ ነው የሚሆነው ማለት ነው። ሁሌም ሌሎች ሰዎች ስላጠፉት ነገር ብሌም ታደርጋላችሁ። ምንም በማይመለከታችሁ ነገር ከመሬት ተነስታችሁ ጣታችሁን ሰው ላይ መቀሰር፣ ስለዛ ሰው ድክመትና ስህተት ማውራት ያስደስታችኋል። ይውላችሁ ችግሩ ምንድነው ካላችሁኝ፣ እነዚህ ትናንሽ ሰበቦች ትንሽ ሆነው አለመቅረታቸው ነው። እያደጉ የሚሄዱ ነገሮች ናቸው። ከዛም ሙሉ ህይወታችሁ በዛ መንገድ የተቃኘ ይሆናል። ለራሳችሁ ሳይሆን ለሌሎች ብቻ የምትጨነቁ ትሆናላችሁ ማለት ነው። የሀገራችን ሲስተሙ ተበላሽቷል፣ አለቃ አይወደኝም፣ ወይም በቂ ገንዘብ ስለሌለኝ ቢዝነስ መጀመር አልችልም፣ ወዘተ የመሳሰሉ ነገሮች ላይ ትጠመዳላችሁ። አጉሊ መነጽሩን የበለጠ በተጠቀማችሁ ቁጥር ሰበቦቻችሁ ይበልጥ እየበዙባችሁ ይሄዳሉ። ከዛም የስኬት እድላችሁም ይቀንሳል። ነገር ግን ከአጉሊ መነጽሩ ይልቅ መስታወቱን ካነሳችሁ ሁሉም ነገር ይለወጣል። ምክንያቱም በሌሎች ላይ ከማተኮር ይልቅ በራሳችሁ ላይ፣ በምርጫችሁ ላይ፣ በድርጊቶቻችሁ ላይ እንዲሁም በአመለካከታችሁ ላይ ብቻ ማተኮር ትጀምራላችሁ ማለት ነው። ጣታችሁ ወደ ሌሎቹ ሳይሆን ወደ ራሳችሁ ይሆናል። ሁሌ መስታወቱ ጋር ስትቆሙ ማን እንደሆናችሁ፣ ወዴት እየሄዳችሁ እንደሆነና ምን ማድረግ እንዳለባችሁ ይነግራችኋል። ስለዚህ በህይወታችሁ ውስጥ ወደፊት መጓዝ ከፈለጋችሁ አጉሊ መነጽሩን ከመጠቀም ይልቅ መስታወቱን መጠቀም ጀምሩ። ምክንያቱም መውቀስን አቁማችሁ ኃላፊነት መውሰድ ስትጀምሩ ያኔ ወደፊት የሚያራምዳችሁን መንገድ ትይዛላችሁ ማለት ነው። ለዚህ ቪዲዮ የመጨረሻ የሆነውና ሰባተኛው መራቅ ያለባችሁ ነገር በአንድ ቦታ መቆም የለባችሁም ይላል። ዶንት ቢ ስታቲክ። ኮምፎርት ዞናችሁ አንድ ቦታ እንድትቆሙ ከሚያስገድዷችሁ ነገሮች ውስጥ አንዱ ነው። ሁሉም ነገር አስተማማኝና የተለመደ ሆኖ ይሰማችኋል። ነገር ግን ይሄ የእናንተ እስር ቤት ነው። ምንም አይነት በር የሌለው፣ ምንም መስኮት የሌለው እስር ቤት፣ ለማደግ ምንም አይነት መንገድ የማይሰጣችሁ እስር ቤት። ጥናቶች እንደሚያሳዩት ከግማሽ በላይ የሚሆኑት የዓለማችን ሰዎች የምቾት ቀጠናቸውን ወይም ኮምፎርት ዞናቸውን በጭራሽ መልቀቅ አይፈልጉም ይላል። አሁን እንዴት ከዚህ መውጣት እንዳለባችሁ በደንብ ነግራችኋለሁ ይላል ማርክ ቲልበሪ። በመጀመሪያ ያላችሁበትን ሰርክል ማስፋት አለባችሁ። እንደሚያስፈራ አውቃለሁ፣ ምክንያቱም ሁሌም አእምሯችን አደጋ ለመሸሽ የተገነባ ነው። ግን እኔ እሱን እንዴት እንዳረኩት ላሳያችሁ። ልጅ እያለሁ አብዛኛው ነገር የኮምፎርት ዞን የሚባል ነበር። ሁሌም ትምህርት ቤት እንደ ሂሳብና እንግሊዘኛ ካሉ የትምህርት አይነቶች ጋር የምታገል ሰው አልነበርኩም። ነገር ግን የተለመዱ የሥራ መስኮች እንደ ዶክተር፣ ባንከር ወይም ጠበቃ የመሳሰሉት ስራዎች ውስጥ መግባት አልፈልግም ነበር። በእጅ የሚሰራ ስራ ነበር የፈለግኩት። ስለዚህ ከምቾት ቀጠና ወጥቼ የአናጺ ረዳት ሆኜ መስራት ጀመርኩ። ያ የመጀመሪያ እርምጃዬ ነበር። ነገር ግን እዚህ ላይ ቆሜ አልቀረሁም። ጎን ለጎን በትንሹ ንግዶችን ሞከርኩ። ሪስኮች ነበሩ፣ እነሱንም ተጋፈጥኳቸው። በመጨረሻም የራሴ የምለውን ቢዝነስ ጀመርኩ። የሚያስፈራ ቢሆንም እንኳ የመለወጥ ጽኑ ፍላጎት ስለነበረኝ ከባንክ ብድር በመውሰድ ስራዬን ጥሩ የሚባል አደረኩት። አሁንም በዛ ብቻ መቆም አልፈለኩም። ለፕሮጀክቶቼ አምራች ለመፈለግ እስከ ቻይና ድረስ ሄድኩ። ቋንቋውን አልችልም፣ ባህሉንም አላውቅም ነበር። ግን ከሰዎች ጋር ጥሩ የሚባል ግንኙነት ፈጠርኩ። እያንዳንዱ ነገሬን እያሰፋሁ በሄድኩ ቁጥር የኔ ዓለምም እየሰፋ ሄደ። ከዓመታት በኋላ እንደገና ምቾት ውስጥ ነበርኩ። በጣም ምቾት ውስጥ ነበርኩ። ቢዝነሴ በጥሩ ሁኔታ እየሄደ ነበር። ቤተሰቦቼም ጥሩ የሚባል ኑሮ ላይ ነበሩ። ግን አእምሮዬ እረፍት አልባ ሆነ። ስለዚህ በ53 ዓመቴ ሙሉ በሙሉ አዲስ ነገር አደረኩ። በዩቲዩብ ላይ ቪዲዮዎችን መልቀቅ ጀመርኩ። እንደ ሌሎች ለመምሰል ሳይሆን የተማርኩትን ለማካፈልና እንደኔ ያሉ ሰዎችን ማለትም በህይወታቸው ውስጥ ብዙ ነገር የሚፈልጉትን ሰዎች ለመርዳት ብቻ ነበር። ይኸውላችሁ እውነታው ይሄ ነው። የምቾት ቀጠናችሁ የሚጠፋው እናንተው ራሳችሁ ስትገፉት ብቻ ነው። አጥር ሆኖ የተቀመጠባችሁን ኮምፎርት ዞን አስወግዱት። አቅሜ እዚህ ድረስ ብቻ አይደለም በሉት። በአንድ ቦታ ላይ አትቆዩ። ከዛ በኋላ ራሳችሁን ታመሰግናላችሁ። የማርክ ቲልበሪን ሐሳብ በዚህ መንገድ አቅርቤላችኋለሁ። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።